ኦሮሚያ ኢንተርናሽናል ባንክ ሙሉ በሙሉ ከወለድ ነፃ አገልግሎት የሚሰጥ ቢላል የተሰኘ ቅርንጫፍ ከፈተ። ባንኩ በተከታታይ 3 ቀናት ውስጥም በአዲስ አበባ ብቻ 5 ከወለድ ነፃ አገልግሎት የሚሰጡ ቅርንጫፎችን ያስመርቃል። ትዕግስት ንጉሴ ተጨማሪ አላት። ኦሮሚያ ኢንተርናሽናል ባንክ ከተከፈተ 11 ዓመታትን አስቆጥሯል። ባንኩ በተለያዩ ምክንያቶች የባንኩን አገልግሎት በተገቢው ሁኔታ ለማግኘት የተቸገሩ ደንበኞችን ጥያቄ ለመመለስ ጥናት በማድረግ ከ2005 ጀምሮ በኢትዮጵያ ለመጀመሪያ ጊዜ ከወለድ ነፃ የባንክ አገልግሎት የሚሰጥ ልዩ መስኮት በመክፈት ሲያገለግል ቆይቷል። በአንድ መስኮት ብቻ ሲሰጠው የነበረውን አገልግሎት በስፋት ለመስራት እንዲያስችለው በአንድ ሳምንት ውስጥ 5 ከወለድ ነፃ አገልግሎት የሚሰጡ ቅርንጫፎችን ለመክፈት ታቅዶ አንዱንና የመጀመሪያውን ቢላል የተሰኘውን ሙሉ በሙሉ ከወለድ ነፃ አገልግሎት የሚሰጥ ቅርንጫፉን ከፍቷል። ቦሌ ሸዋ ዳቦ አካባቢ በሚገኘው የኦሮሚያ ኢንተርናሽናል ባንክ ዋና መስሪያ ቤት የተከፈተው ቢላል ቅርንጫፍ ስራውን በይፋ ሲጀምር የሃይማኖት አባቶች፣ ታዋቂ ግለሰቦች፣ ባለሀብቶችና የባንኩ ከፍተኛ አመራሮች ተገኝተዋል። ቢላል የተሰኘው ቅርንጫፍም በሃይማኖት አባቶች ምርቃት ተከፍቷል። የሚከፈቱት አዳዲስ ቅርንጫፎችም ከወለድ ነፃ አገልግሎት መስጫነት ባሻገር በርካታ የቁጠባ ስርዓቶችን ማካተቱን የኦሮሚያ ኢንተርናሽናል ባንክ ተጠባባቂ ፕሬዝዳንት አቶ ተፈራ መኮንን አብራርተዋል። እነሆ ከዛሬ ጀምረን 5 የተሟላ የወለድ ነፃ ቅርንጫፎችን በአንድ ሳምንት ብቻ አገልግሎት ክፍት እናደርጋለን። በእነዚህ ልዩ ቅርንጫፎች እና በሁሉም ቅርንጫፎቻችን ከምንሰጣቸው መደበኛ የወለድ ነፃ የባንክ አገልግሎቶች በተጨማሪ ህፃናቶችን፣ ወጣቶችን፣ ተማሪዎችንና እናቶችን ታሳቢ ያደረጉና ለቀጣይ ውጥናቸው በእርሾነት የሚረዱ ልዩና አዳዲስ የቁጠባ አገልግሎቶችንም ለገበያ አቅርበናል። ይህንን በዋና መስሪያ ቤታችን ስር ያለውን ቅርንጫፍም በመጀመሪያው ኢትዮጵያዊ አዛን አገልጋይ ስም ቢላል ብለን በመሰየም ለአገልግሎት አቅርበናል። ኦሮሚያ ኢንተርናሽናል ባንክ ከአዲስ አበባ ውጭም ከወለድ ነፃ አገልግሎት በስፋት የሚጠቀሙና በተለይም ሙስሊሙን ማህበረሰብ በስፋት የሚኖርባቸው አካባቢዎችም ከወለድ ነፃ አገልግሎት ብቻ የሚሰጡ ቅርንጫፎችን የመክፈት እቅድ እንዳለው የባንኩ የቦርድ ሰብሳቢ አቶ አሰግድ ረጋሳ አስገንዝበዋል። በመቀጠልም የሙስሊሙ ማህበረሰብ በብዛት የሚገኙባቸው የሀገራችን አካባቢዎች ራሳቸውን የቻሉ ቅርንጫፎች ለመክፈት ዝግጅት በማድረግ ላይ እንገኛለን። በዚሁ አጋጣሚ በእነዚህ በምንከፍታቸው ቅርንጫፎች የሸሪዓ ሕግን ባከበረ እና ደንበኞቻችንን ምቾት በጠበቀ መልኩ የተቀላጠፈ አገልግሎት ለመስጠት እንደምንተጋ ለመግለጽ እወዳለሁ። የኦሮሚያ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዝዳንት ሼክ ሀጂ ኢብራሂም ቱፋ ሙስሊሙ ማህበረሰብ ለረጅም ጊዜ በወለድ የባንክ አገልግሎት መጎዳቱን ተናግረዋል። ኦሮሚያ ኢንተርናሽናል ባንክ ሙሉ በሙሉ ከወለድ ነፃ የባንክ አገልግሎት የሚሰጡ ቅርንጫፎችን በመክፈቱ አመስግነዋል። ከባንክ ተጠቃሚ ያልነበሩም ሙስሊሞች የባንክ ተሳታፊዎች አልነበሩም፣ ብዙሃኑ ማለት ነው። ተጠቃሚዎች ቢኖሩም እየተጠቀሙም ቢኖሩም እየተቸገሩ እያዘኑ እየተሸማቀቁ ነበር የወለድ ባንክን ሲጠቀሙ የነበሩ ሙስሊሞች። አማራጭ በማጣታቸው ብቻ ነው የወለድ ባንክን ሲጠቀሙ የነበሩ ሙስሊሞች ከንም ጭምር ማለት ይቻላል። ባንኩ በዋና መስሪያ ቤቱ ስር ያለውን ቅርንጫፍ በመጀመሪያው ኢትዮጵያዊ አዛን አገልጋይ ስም ቢላል ሲል ሰይሞ መርቆ ከፍቷል። በቀጣዮቹ 2 ቀናትም በአንዋር መስጊድ፣ በኮልፌ፣ በቤተልና በአየር ጤና ተጨማሪ ከወለድ ነፃ ቅርንጫፎችን ለመክፈት ዝግጅቱን ማጠናቀቁን አብስረዋል።